የእንቅልፍን ጥልቅ ኃይል በትክክል ለመረዳት በመጀመሪያ እንቅልፍ በማጣታችን ምክንያት የሚመጣውን አስከፊ ባዮሎጂያዊ እውነታ መጋፈጥ ይኖርብናል። ብዙዎቻችን እንቅልፍን እንደ ምርጫ ወይም እንደ ቅንጦት የምናየው ቢሆንም ተጽዕኖው ግን እጅግ በጣም አስፈላጊ በሆኑ የሰውነታችን ክፍሎች ላይ ያርፋል። ከመራቢያ ጤና ጀምሮ ክሊኒካዊ መረጃዎች እንደሚያሳዩት ዘወትር በሌሊት 5 ሰዓት ብቻ የሚተኙ ወንዶች 7 ሰዓትና ከዚያ በላይ ከሚተኙት ጋር ሲነጻጸሩ የዘር ፍሬያቸው ቴስቲክልስ በከፍተኛ ሁኔታ አነስተኛ ነው። በተጨማሪም ስር የሰደደ የእንቅልፍ እጥረት እዚህ ላይ በሌሊት ከ4 እስከ 5 ሰዓት ብቻ መተኛት ተብሎ የሚጠቀሰው የአንድን ሰው ቴስቶስተሮን መጠን በ10 ዓመት ያረጀዋል። ይህ ማለት በ30ዎቹ ዕድሜ ላይ የሚገኝ ወንድ በእንቅልፍ እጥረት ምክንያት የ40 ዓመት ሰው የሆርሞን ደረጃ ይኖረዋል ማለት ነው። ከሰውነት ወደ አእምሮ ስንሸጋገር እንቅልፍ የአንጎል የእረፍት ጊዜ ብቻ ሳይሆን የግንዛቤ ጥገና የሚደረግበት ወሳኝ ወቅት መሆኑን እንረዳለን። ባለፉት 10 ዓመታት ውስጥ የነርቭ ሳይንስ ጥናቶች እንቅልፍ ለማስታወስ ሜሞሪ 2 ወሳኝ ተግባራትን እንደሚያከናውን አረጋግጠዋል። በመጀመሪያ አዳዲስ መረጃዎችን በአንጎል ውስጥ በቋሚነት እንዲቀመጡ ለማድረግና እንዳንረሳቸው ሴቭ ማድረጊያ ቁልፍ ሆኖ እንዲያገለግል ከትምህርት በኋላ እንቅልፍ ያስፈልገናል። ይሁን እንጂ ከመማራችን በፊትም እንቅልፍ እንደሚያስፈልገን በቅርቡ ደርሰንበታል። አእምሮውን እንደ ደረቅ ስፖንጅ አድርገው ያስቡት። አዳዲስ መረጃዎችን ለመምጠጥ ዝግጁ የሆነ በቂ እረፍት ከሌለ ግን ያ ስፖንጅ በውሃ ይሞላል። የማስታወስ ችሎታችንም አዳዲስ እውነታዎችን የመቀበል አቅሙን ያጣል። በአንድ ጥናት ላይ ተመራማሪዎች ሌሊቱን ሙሉ አለመተኛት ያለውን ተጽዕኖ ለመፈተሽ ለ8 ሰዓት የተኙ ሰዎችንና በቤተ ሙከራ ቁጥጥር ስር ሳይተኙ ያደሩ ሰዎችን አነጻጽረዋል። በማግስቱ በኤምአርአይ ስካነር ሲመረመሩ ያልተኙት ሰዎች አዳዲስ ትዝታዎችን የመፍጠር ችሎታቸው በ40 በመቶ ቀንሶ ተገኝቷል። ይህ ውድቀት የሚከሰተው ሂፖካምፑስ በሚባለው የአንጎላችን የመረጃ መቀበያ ሳጥን ላይ በሚደርስ ችግር ነው። በደንብ ያረፈ አእምሮ ውስጥ ሂፖካምፓስ አዳዲስ መረጃዎችን በመቀበል ንቁ ሆኖ ይሰራል። እንቅልፍ ባጣ አእምሮ ውስጥ ግን ይህ ሳጥን ይዘጋል። በዚህም ምክንያት አዳዲስ መረጃዎች ሊቀመጡ አይችሉም። ይህን ተግባር የሚያድሰው ጥሩ እንቅልፍ ምንድን ነው? ሳይንቲስቶች በአንጎል ውስጥ የሚከሰቱ ግዙፍና ምታቸው የተስተካከለ ሞገዶችን በጥልቅ እንቅልፍ ወቅት ለይተው አውቀዋል። እነዚህ ሞገዶች የእንቅልፍ ስሊፕ ስፒንደልስ ከተባሉ የኤሌክትሪክ ፍንዳታዎች ጋር በመሆን መረጃዎችን ከአጭር ጊዜ ማጠራቀሚያ ወደ ቋሚና የረጅም ጊዜ ማከማቻ ያዛውራሉ። ይህ ግኝት ከእርጅናና ከአእምሮ መረሳት ደሜንሻ ጋር በተያያዘ ትልቅ ትርጉም አለው። ስናረጅ የማስታወስ ችሎታችን እንደሚቀንስ ይታወቃል። ሆኖም የእርጅና አንዱ ምልክት የጥልቅ እንቅልፍ ጥራት መበላሸት መሆኑን አሁን ተረድተናል። እነዚህ ሁለት ነገሮች ዝም ብለው አብረው የሚከሰቱ ሳይሆኑ አንዱ በሌላው ላይ ከፍተኛ ተጽዕኖ አላቸው። በአሁኑ ጊዜ ተመራማሪዎች በጥልቅ እንቅልፍ ወቅት ለአንጎል መጠነኛ የኤሌክትሪክ ንዝረት በመስጠት የእንቅልፍን ጥራት ለማሻሻልና የማስታወስ ጥቅሙን በእጥፍ ለማሳደግ እየሞከሩ ነው። ተስፋውም ወደፊት ይህን ቴክኖሎጂ በመጠቀም የአልዛይመርስ ህመምተኞችን የማስታወስ ችሎታ መመለስ ነው። አሁንም እንቅልፍ የቅንጦት ነው ብለው የሚያስቡ ከሆነ በየዓመቱ በ1.6 ቢሊዮን ሰዎች ላይ የሚደረገውን ዓለም አቀፍ ሙከራ ያስቡ። የቀን ብርሃን ቁጠባ ጊዜ በጸደይ ወቅት የ1 ሰዓት እንቅልፍ ሲቀነስ በማግስቱ በልብ ድካም ሃርት አታክ የሚሞቱ ሰዎች ቁጥር በ24 በመቶ ይጨምራል። በተቃራኒው በመኸር ወቅት 1 ሰዓት እንቅልፍ ሲጨመር የልብ ድካም በ21 በመቶ ይቀንሳል። ይህ ሁኔታ በመኪና አደጋዎችና በራስን ማጥፋት ድርጊቶች ላይም በተመሳሳይ ይታያል። ይህም የሰው አካል በእንቅልፍ ላይ ምን ያህል ጥገኛ እንደሆነ ያሳያል። እንቅልፍ ለበሽታ መከላከያ ሥርዓቱ ዋነኛው ነዳጅ ነው። በሰውነቱ ውስጥ እንደ ካንሰር ያሉ አደገኛ ሴሎችን የሚለዩና የሚያጠፉ ናቹራል ኪለር ሴልስ የሚባሉ ነጭ የደም ሴሎች አሉ። በአንድ ጥናት ላይ ተሳታፊዎች ለአንድ ሌሊት ብቻ 4 ሰዓት እንዲተኙ ሲደረግ እነዚህ የሰውነት ጠባቂ ሴሎች አሰራር በ70 በመቶ ቀንሷል። ይህ ሁኔታ ሰውነታችን ለበሽታዎች በቀላሉ እንዲጋለጥ ያደርገዋል። በእንቅልፍ እጥረትና በተለያዩ የካንሰር አይነቶች እንደ አንጀት፣ ፕሮስቴትና ጡት ካንሰር መካከል ግልጽ የሆነ ግንኙነት አለ። እንቅልፍን ለመመለስ 2 ወርቃማ ሕጎች። ይህን እንዴት እናስተካክለው? ካፌንና አልኮልን ከመተው በተጨማሪ እነዚህን 2 ደንቦች ይከተሉ። መደበኛነት፣ ቅዳሜና እሁድን ጨምሮ ሁልጊዜ በተመሳሳይ ሰዓት መተኛትና መነቃት። ይህ የሰውነቱን የውስጥ ሰዓት ያስተካክላል። የሙቀት መጠንን መቆጣጠር። አእምሮ ወደ ጥልቅ እንቅልፍ ለመግባት የሰውነት ሙቀቱ በ2 ወይም 3 ዲግሪ ፋራናይት መቀነስ አለበት። ስለዚህ የመኝታ ክፍልዎ ቀዝቀዝ ያለ ቢሆን ይመረጣል።
እንቅልፍ በትርፍ ጊዜ የሚደረግ የቅንጦት ተግባር አይደለም። እንቅልፍ የማይደራደሩበት ባዮሎጂያዊ ፍላጎት ነው። የእርስዎ የሕይወት ድጋፍ ሰጪ ሥርዓት ነው። ሰዎች ያለ ምንም በቂ ምክንያት ራሳቸውን ከእንቅልፍ የሚከለክሉ ብቸኛ ፍጥረታት ናቸው። ይህ ሁኔታ ከተፈጥሮ ውጭ በመሆኑ ተፈጥሮ ለዚህ የሚሆን መከላከያ አላዘጋጀችልንም። እንቅልፍን እንደ ስንፍና ማየትን ትተን ሙሉ ሌሊት የመተኛት መብታችንን ማስከበር አለብን።